Back the big mouth up of yours and play me one-on-one for your jersey. Ox, leave him alone. For you. Come on, Calvin. Try it on. ታሪካችን የሚጀምረው ካልቪን በሚባል ትንሽ ልጅ ነው። እሱ አሜሪካ ውስጥ በሚገኘው የቼስተርፊልድ የህፃናት ማሳደጊያ መጠለያ ውስጥ ከሁለት ምርጥ ጓደኞቹ ከሬይ እና መርፍ ጋር ይኖራል። እነዚህ ሶስት ጓደኛሞች በመጠለያው ግቢ ውስጥ እየተዘዋወሩ ሌሎች ልጆች ቅርጫት ኳስ፣ ባስኬትቦል ሲጫወቱ መመልከት በጣም ይወዳሉ። አንድ ቀን ግን ኦክስ የተባለ ልጅ ከሌሎች ጓደኞቹ ጋር በዚያ ብቅ አለ። ኦክስ የሚኖረው በዚሁ መጠለያ ውስጥ ቢሆንም እሱ ግን እውነተኛ አስቸጋሪና ረብሻኛ ልጅ ነው። ከሱ የሚያንሱ ህፃናትን ማሾፍና ህይወታቸውን ማማረር ደስታው ነው። በመሆኑ የቅርጫት ኳስ ጨዋታ እንዲጋተመው ተገዳደረው። ነገር ግን ካልቪን በቅርጫት ኳስ ጨዋታ ላይ ያን ያህል ጎበዝ የሚባል አይደለም። እሱ አጭር ከመሆኑም በላይ በራሱ ላይ ያለው እምነት በጣም አነስተኛ ነው። ሬይ እና መርፍ ጨዋታውን እንዲተወውና እንዳይገጥሙ ሊያቅኑት ሞከሩ። ምክንያቱም ነገሩ በጥሩ ሁኔታ እንደማያልቅ አስቀድመው ያውቁ ነበር። ነገር ግን ካልቪን በወቅቱ በጣም ተናዶና ተበሳጭቶ ስለነበር ሐሳባቸውን ሳይቀበል ቀረ። ጨዋታው ተጀመረ። ነገሮችም ልክ እንደተጠበቁት ሆኑ። ካልቪን ገና ከጅምሩ በጣም ይቸገር ነበር። ኦክስ ረጅም ቁመቱንና ጥንካሬውን ተጠቅሞ ካልቪንን በሜዳው ላይ ሙሉ በሙሉ አደቀቀው። ካልቪን በከባድ ሁኔታ ተሸነፈ። ባደረጉት ውርድ መሰረት ካልቪን የለበሰውን ቲሸርት ለኦክስ ማስረከም ነበረበት። ነገር ግን ኦክስ ቲሸርቱን ተቀብሎ ዝም አላለም። የካልቪንን ተወዳጅ ቲሸርት በሁሉም ሰው ፊት ቀደደው። በዚህ ጊዜ የካልቪን ልብ በሐዘን ተሰበረ። ያጋጠመው ህመምና እፍረት በፊቱ ላይ ሙሉ በሙሉ ይነበብ ነበር። ቆየት ብሎ መጠለያውን ከሚያስተዳድረው ከሚስተር ብሊማን ጋር እንተዋወቃለን። እሱ ለመጠለያው የሚሆን ገንዘብ ለማሰባሰብ ሲል ሁሉንም ልጆች ከቅርጫት ኳስ ስታዲየም አጠገብ ከረሜላ እንዲሸጡ ላካቸው። ካልቪን፣ ሬይ እና መርፍም ከረሜላዎቻቸውን ለመሸጥ እዚያው ነበሩ። ልክ በዚህ ጊዜ ካልቪን የናይትስ ቅርጫት ኳስ ቡድን አሰልጣኝ የሆኑትን ኮች ዋግነርን ከስታዲየሙ ሲወጡ ተመለከታቸው። ካልቪን ወደ እሳቸው ተራምዶ ከረሜላ ሊሸጥላቸው ሞከረ። ነገር ግን ኮች ዋግነር በወቅቱ በጣም ተበሳጭተው ነበር። ምክንያቱም ቡድናቸው ገና አሁን በከባድ ሁኔታ ተሸንፎ ስለነበር ነው። እሳቸውም ፍላጎት እንደሌላቸው ገልጸው መሄድ ጀመሩ። ሆኖም ካልቪን በቀላሉ ተስፋ አልቆረጠም። ኮች ዋግነርን ይህ ከረሜላ የሚሸጠው ማሳደጊያ ውስጥ ያሉትን ህፃናት ለመርዳት እንደሆነ አስረዳቸው። ኮች ዋግነር ትንሽ የሐዘን ስሜት ተሰማቸውና የሚሰጡትን ገንዘብ ማውጣት ጀመሩ። ነገር ግን ካልቪን ያልተጠበቀ ነገር አደረገ። ገንዘቡን ለመቀበል ፍቃደኛ አልሆነም። አሰልጣኙን ጌታዬ፣ ይህንን ገንዘብ ልቀበልህ አልችልም፣ ምክንያቱም ሚስተር ብሊማን ገንዘቡን በትክክል እኛን ህፃናቱን ለመርዳት እየተጠቀመበት መሆኑን እርግጠኛ አይደለሁም አላቸው። ኮች ዋግነር በካልቪን ታማኝነት እጅግ በጣም ተደነቁ። ይህ ልጅ በውስጡ ልዩ ነገር እንዳለው በግልጽ ተረዱ። በመሆኑም ለመሆኑ የናይትስን ጨዋታ በአካል አይተህ ታውቃለህ ብለው ጠየቁት። ካልቪን በሐዘን ወደ ታች እየተመለከተ አላየኩም ጌታዬ፣ እኛ ያንን ያህል የሚሆን ገንዘብ የለንም አላቸው። አሰልጣኙ በፈገግታ ደህና፣ ገንዘቤን ስላልተቀበልከኝ ለሚቀጥለው ጨዋታ የሚሆኑ 4 ነፃ መግቢያ ቲኬቶችን ሰጥቻለሁ አሉት። ወደ መጠለያው ሲመለሱ ግን አንዳንድ ወላጆች ህፃናትን በጉዲፈቻ ለመውሰድ ወደ መጠለያው መጥተው ነበር። ካልቪን በጣም ተደስቶ ወደ ጓደኞቹ ዞር በማለት ምናልባት ዛሬ እኛም በመጨረሻ ወላጆችን የምናገኝበት ቀን ሊሆን ይችላል አላቸው። ነገር ግን ኦክስ ደስታቸውን አጠፋው። እየሳቀ እነዚያ ወላጆች ሁል ጊዜም ትንንሽ ህፃናትን ብቻ ነው የሚመርጡት፣ እኛ አሁን በጣም አርጅተናል፣ ማንም እኛን አይፈልገንም አላቸው። በዚህ ጊዜ የካልቪን ፈገግታ ጠፋ። ምናልባትም መቼም ቢሆን እውነተኛ ቤተሰብ እንደማያገኙ ማሰብ ጀመሩ። በማግስቱ በመጠለያው ውስጥ የተለገሱ ልዩ ልዩ ዕቃዎች ደረሱ። አሮጌ ልብሶች፣ መጫወቻዎች እና የተለያዩ ነገሮች ነበሩበት። ካልቪን ዕቃዎቹን እየመረመረ ሳለ አንድ ነጭ የቅርጫት ኳስ መጫወቻ ጫማ አገኘ። በፍጥነትም እግሩ ላይ ያደረጋቸው። ዕቃዎቹን ያመጣችው መነኩሴ ሴት አንድ አስገራሚ ነገር ነገረችው። ይህ ጫማ በአንድ ወቅት የራሱ የታዋቂው ማይክል ጆርዳን ጫማ እንደነበረ ገለጸችለት። ካልቪን ማመን አልቻለም። እሱ ትልቅ የማይክል ጆርዳን አድናቂ በመሆኑ ይህንን ጫማ ለማንም አሳልፎ የመስጠት ፍላጎት አልነበረው። ነገር ግን እንደተለመደው ኦክስ ከነቡድኑ መጣ። ጫማውን ከካልቪን እግር ላይ ነጥቆ ወሰደው። ከዚያም በክፉ ስሜት የጫማውን ገመዶችን በአንድነት ካሰረ በኋላ ወደ ውጪ ባሉት የኤሌክትሪክ ገመዶች ላይ ወረወረው።
ጫማዎቹ ማንም ሊደርስባቸው በማይችልበት ቦታ ላይ ተንጠልጥለው ቀሩ። በዚያ ምሽት ሁሉም ሰው ተኝቶ ነበር። ካልቪን ግን ስለ እነዚያ ጫማዎች ከማሰብ ሊቆጠብ አልቻለም። በውጪ ከባድ ዝናብ ይጥልና ነጎድጓድ ያስተጋባ ነበር። ነገር ግን ካልቪን ግድ አልነበረው። ሬይና መርፍን ቀስቅሶ ሦስቱም በአንድነት ወደ ውጪው ማዕበል ወጡ። ካልቪን ወደ ጫማዎቹ ለመድረስ ሲል በገመዶቹ አቅራቢያ ወዳለው ዛፍ ላይ መውጣት ጀመረ። ዝናቡ በኃይል ይጥል ስለነበር ዛፉን በጣም ያንሸራተተው ነበር። ልክ ወደ ጫማዎቹ ሊቃረብ ሲል አንድ ታላቅ የብርሃን ብልጭታ ተከሰተ። መብረቁ በቀጥታ የኤሌክትሪክ ገመዱን መታው። በድንጋጤው ሾክ ካልቪን ወደ ኋላ ተወረወረና ከነጫማው መሬት ላይ ወደቀ። ነገር ግን በሚያስደንቅ ሁኔታ ካልቪን ምንም አልሆነም ነበር። ምንም አይነት ጭረት እንኳን አልደረሰበትም። ከዚያም ካልቪን አንድ እንግዳ ነገር አስተዋለ። ጫማዎቹ በዚህ ደማቅና እንግዳ ብርሃን ይበሩ ነበር። በዚያ ቅጽበት እነዚህ ጫማዎች ተራ ጫማዎች እንዳልሆኑ ተረዳ። በውስጣቸው ልዩ የሆነ ምናልባትም አስማታዊ ነገር እንዳለባቸው ገመተ። በማግስቱ ካልቪን እና ጓደኞቹ አሰልጣኙ በሰጧቸው ቲኬቶች አማካኝነት ወደ ስታዲየሙ አመሩ። በከፍተኛ ሁኔታ ተደስተው ነበር። ነገር ግን ኦክስ ስለ እቅዳቸው አወቀ። ወደ ካልቪን ቀርቦ ሊያስፈራራው ሞከረ። ይህንን ጨዋታ ለመመልከት ከሄዳችሁ ሁሉንም ነገር ለብሊማን እነግራለሁ በማለት አስፈራራቸው። ካልቪን ብሊማን በጣም እንደሚቆጣ ያውቅ ነበር። ነገር ግን በዚህ ጊዜ አንድ ብልህ ሐሳብ መጣለት። ከቲኬቶቹ አንዱን ለኦክስ ሰጠው። ከኛ ጋር ና አለው። ኦክስ ለጥቂት ሰከንዶች ካሰበ በኋላ ተስማማ። አሁን አራቱም በአንድነት ማለትም ካልቪን፣ ሬይ፣ መርፍ እና ኦክስ ስታዲየም ደርሰው በጨዋታው መደሰት ጀመሩ። ነገሩ አስደናቂ ነበር። ጨዋታው ለእረፍት ሲቆም ዋናው ተጫዋች ትሬሲ ከአሰልጣኝ ዋግነር ጋር ሜዳው ላይ ነበር። ልክ በዚያን ጊዜ የስታዲየሙ አስተዋዋቂ አንድ አስደሳች ነገር እንደሚያደርጉ አስታወቀ። ከተመልካቾች መካከል በአጋጣሚ አንዱን መርጠው ከትሬሲ ጋር አጭር ጨዋታ እንዲጫወት እንደሚያደርጉ ገለጸ። ዕጣ ማውጣት ተጀመረ። የማን ቁጥር እንደወጣ ያውቃሉ? የካልቪን። ካልቪን ማመን አልቻለም። በደስታ ይዘልል ነበር። ነገር ግን ኦክስ የካልቪንን ደስታ መመልከት አልቻለም። ተቆጥቶ ቲኬቱን ከካልቪን እጅ ለመንጠቅ ሞከረ። ነገር ግን ካልቪን በጣም ፈጣን ነበር። ከኦክስ አምልጦ በቀጥታ ወደ ሜዳው ፈረጠጠ። አሁን የትሬሲና የካልቪን ጨዋታ ደረሰ። መጀመሪያ ላይ ትሬሲ ጨዋታውን በቁም ነገር አልወሰደውም ነበር። ካልቪንን ልክ እንደ ትንሽ ልጅ በመቁጠር ተመልካቹን ለማስደሰት ሲል ጥቂት ቀላል ኳሶችን እንዲያስቆጥር ፈቀደለው። ነገር ግን ብዙም ሳይቆይ ነገሮች ተቀየሩ። ካልቪን በተደጋጋሚ ኳሶችን ማስቆጠር ቀጠለ። የትሬሲ ፈገግታ ጠፋ። አሁን እውነተኛውን ብቃቱን ተጠቅሞ ካልቪንን ለመከላከል መሞከር ጀመረ። ነገር ግን ካልቪን ሊቆም አልቻለም። ከዚያም ካልቪን ማንም ሊያደርገው የማይችለውን እጅግ ከፍተኛ ዝላይ ዘለለ። በአየር ላይ የበረረ ኳሱን በቀጥታ ወደ ቅርጫቱ ውስጥ ከተታት። መላው ስታዲየም ለጥቂት ሰከንዶች ጸጥ አለ። ከዚያም በከፍተኛ ጭብጨባና ጩኸት ተሞላ። ሁሉም ሰው ደነገጠ። በሊጉ ውስጥ ካሉ ምርጥ ተጫዋቾች አንዱ የሆነው ትሬሲ ከማሳደጊያ በመጣ ትንሽ ልጅ ተሸነፈ። ራሱ ትሬሲ እንኳን አፉን ከፍቶ ካልቪንን በትኩረት ይመለከተው ነበር። ያ ዝላይ ተፈጥሯዊ አልነበረም። ማንም ሰው ያን ያህል ከፍታ ሊዘል አይችልም። በካልቪን ላይ በእርግጠኝነት አንድ ነገር ተቀይሯል። የዚህም ምስጢር ካልቪን የለበሳቸው አሮጌዎቹ የማይክል ጆርዳን ጫማዎች ነበሩ። በማግስቱ ጠዋት አሰልጣኝ ዋግነር ከሥራ አስኪያጃቸው ጋር በመሆን ወደ ቼስተርፊልድ ማሳደጊያ መጡ። ብሊማንን ካልቪን ከናይትስ ቡድን ጋር ጨዋታ እንዲጫወት የአንድ ቀን ፈቃድ እንዲሰጠው ጠየቁት። ብሊማን ወዲያውኑ እምቢ አለ። ነገር ግን አሰልጣኙ ስለ ገንዘብ ባነሱበት ቅጽበት የብሊማን ባህሪ ሙሉ በሙሉ ተቀየረ። ኦ እንደዛ ከሆነማ ችግር የለውም ይውሰዱት በማለት በሁሉም ነገር ተስማማ። ካልቪንና ጓደኞቹ ዜናውን ሲሰሙ በደስታ አበዱ። ካልቪን በእውነት ከባለሙያ የቅርጫት ኳስ ተጫዋቾች ጋር ሊጫወት ነው። ካልቪን፣ ሬይ እና መርፍ እውነቱን ያውቁ ነበር። ይህ ሁሉ የሆነው በእነዚያ አስማታዊ ጫማዎች ምክንያት ነው። ካልቪንም ምስጢሩን ለማንም እንዳይናገሩ አስማላቸው። ነገር ግን ኦክስ ከሩቅ ሆኖ ሁሉንም ነገር ይከታተል ነበር። ቅናትም በውስጡ ይነድ ነበር። ከጥቂት ቀናት በፊት በቀላሉ ያሸነፈው የነበረው ካልቪን እንዴት በድንገት እንደዚህ አይነት ድንቅ ተጫዋች ሊሆን እንደቻለ ሊረዳ አልቻለም። ከዚያም ነገሩ ገባው። ምስጢሩ ጫማዎቹ ናቸው። እነዚያ ነጭ ጫማዎች ናቸው ካልቪንን ጎበዝ ያደረጉት። በማግስቱ ካልቪን ለትልቁ ጨዋታ ደረሰ። ትሬሲ እሱን ሲያዩ ተበሳጨ። ምክንያቱም ከእረፍት ሰዓቱ ጨዋታ በኋላ ጓደኞቹ ያለማቋረጥ ያሾፉበት ነበር።
በትንሽ ልጅ ተሸነፍክ ይሉት ነበር። አሰልጣኝ ዋግነር ለካልቪን አዲስ የናይትስ ማሊያ እና አዲስ የቡድኑን ጫማ ሰጡት። ነገር ግን ካልቪን በፍርሃት ስሜት አሰልጣኝ በመትኩ የድሮ ጫማዎቼን ብለብስ ይቻላል ሲል ጠየቀ። አሰልጣኙ ትከሻቸውን እየሰበኩ የምትለብሰው ግድ የለኝም፣ እኔ የምፈልገው ስታዲየሙ እንዲሞላና ገንዘቡ እንዲመጣ ብቻ ነው አሉት። ጨዋታው ተጀመረ። እስከ እረፍት ድረስ ግን የናይትስ ቡድን በከባድ ሁኔታ እየተሸነፈ ነበር። ካልቪን ገና ወደ ሜዳ አልገባም ነበር። ወደ አሰልጣኙ የሮጠ ሄዶ እንዲያጫውተው ለመነው። አሰልጣኙ በመጨረሻ ተስማማ። ቀድሞውንም በከፍተኛ ሁኔታ እየተሸነፍን ነው፣ ከዚህ በላይ ምን ሊመጣ ይችላል አለው። ካልቪን ወደ ሜዳው ፈረጠጠ። ነገር ግን በድንገት የእረፍት ጊዜ ታይም አውት ጠየቀ። የለበሰው አዲሶቹን ጫማዎች እንጂ የድሮዎቹን አልነበረም። ከፍተኛ ፍርሃት ወረረው። ያለ እነዚያ አስማታዊ ጫማዎች መጫወት ባይችልስ? በቀጥታ ወደ ልብስ መቀየሪያ ክፍሉ በመሮጥ የድሮ ነጭ ጫማዎቹን ለብሶ በፍጥነት ተመለሰ። እናም በአንድ አፍታ ሁሉም ነገር ተቀየረ። ካልቪን በሚያስደንቅ ሁኔታ ኳሶችን ማስቆጠር ጀመረ። በጥቂት ደቂቃዎች ውስጥ ቡድኑን ከከባድ ሽንፈት አውጥቶ እኩል አደረገው። በመቀጠልም ራሱ ብቻውን ሌላኛውን ቡድን ማፈራረስ ቀጠለ። ተመልካቹ ሙሉ በሙሉ በደስታ አበደ። ሁሉም በቆመበት ይጮህ ነበር። የካልቪን የቡድን አጋሮች ልክ ዋንጫ እንዳሸነፉ ያህል እርስ በርሳቸው እየተቃቀፉ ያከብሩ ነበር። ከጨዋታው በኋላ አሰልጣኙ እና ስራ አስኪያጁ ከካልቪን ጋር በይፋ ውል ኮንትራት ተፈራረሙ። ካልቪን ለሚቀጥለው ጨዋታ ከቡድኑ ጋር መጓዝ ስላለበት ዕቃዎችን ለማሸግ ወደ መጠለያው ተመለሰ። ልክ በዚህ ጊዜ ብሊማን ወደ ክፍሉ ገባ። በድንገት ለካልቪን በጣም ደግ በመሆን በጥሩ አንደበት ምክር ይሰጠው ጀመር። ብሊማን ምን እያደረገ እንደሆነ ግልጽ ነበር። የካልቪን ሕጋዊ አሳዳጊ በመሆን የካልቪንን ገንዘብ ለመቆጣጠር ፈልጎ ነበር። ካልቪን ግን ብልህ ስለነበር በብሊማን ዘዴዎች ሳይታለል ጥሎት ወጣ። ካልቪን ቡድኑን ሲቀላቀል አሰልጣኝ ዋግነር ትሬሲን የካልቪን የክፍል ጓደኛ አደረጉት። ትሬሲ ካልቪንን የመንከባከብ፣ በሰዓቱ ልምምድ እንዲሰራ የማድረግ እና በአግባቡ እንዲመገብ የመቆጣጠር ኃላፊነት ተሰጠው። ቆየት ብሎ በዚያ ምሽት ትሬሲ የሴት ጓደኛውን ለመጠየቅ ወደ ውጪ ወጣ። ካልቪን በሆቴሉ ክፍል ውስጥ ብቻውን ቀረ። እዚያም ሙሉ በሙሉ ነፃነቱን አወጀ። በርካታ የምግብ ትዕዛዞችን በማዘዝ ያገኘውን ሁሉ ይበላ፣ በአልጋዎቹ ላይ ይዘልልና ዕቃዎችን ይወረውር ነበር። ክፍሉንም ሙሉ በሙሉ ወደ ረብሻ ቦታ ቀየረው። ትሬሲ ከሴት ጓደኛው ጋር ሲመለስ ባየው ነገር ደነገጠ። በየቦታው የምግብ ዕቃዎች ተበታትነው፣ ትራሶች መሬት ላይ ወድቀው፣ ካልቪን ግን በዚያ ረብሻ መሃል ምንም እንዳልተፈጠረ ተኝቶ ነበር። የትሬሲ የሴት ጓደኛ ከመሳጥ በስተቀር ሌላ አማራጭ አልነበራትም። በመጨረሻም ለመተኛት ተዘጋጁ። ትሬሲ በጣም ደክሞት ስለነበር መተኛት ብቻ ነበር የሚፈልገው። ነገር ግን አይኖችን በዘጋበት ቅጽበት ድምፅ ሰማ። የካልቪን ማንኮራፋት ነበር። ድምፁ በጣም ከፍተኛና የሚያስረብሽ ነበር። ትሬሲ ሌሊቱን ሙሉ ድምፁን ለመከላከል ቢሞክርም ምንም ሊሳካለት አልቻለም። አንድ ደቂቃ እንኳን መተኛት አልቻለም። በማግስቱ ትልቅ ጨዋታ ነበራቸው። ትሬሲ አይኖቹን እንኳን መክፈት አቅቶት ነበር። ካልቪን ነገሩን አስተውሎ ለአሰልጣኙ ዋግነር ነገራቸው። አሰልጣኙ ወደ ትሬሲ መጥተው መጮህ ጀመሩ። አንተ ባለሙያ ነህ ተብሎ የሚጠበቅ ሰው ነህ። እንዴት እንደዚህ አይነት ጨዋታ ላይ በዚህ ሁኔታ ትመጣለህ? በቂ እረፍት ያስፈልግሃል አሉት። ትሬሲ ለማስረዳት ቢሞክርም አሰልጣኙ ሊሰሙት አልፈለጉም። ከባድ ማስጠንቀቂያ ሰጥተውት ሄዱ። ይህ በእንዲህ እንዳለ ካልቪን ጨዋታዎችን ማሸነፍ ቀጠለ። ማንም ሊያስቆመው አልቻለም። ያጋጠሙትን ቡድኖች በሙሉ ራሱ ብቻውን ያሸንፍ ነበር። ወሬው በፍጥነት ተሰራጨ። ብዙም ሳይቆይ ካልቪን በቅርጫት ኳስ ዓለም ውስጥ ትልቁ ስም ሆነ። በከተማ ውስጥ ያለ እያንዳንዱ ሰው እሱን ያውቀው ነበር። የዜና ዘጋቢዎች ቃለ መጠይቅ ለማድረግ ይሰለፉ ነበር። የተለያዩ ሽልማቶችን በየቦታው ያሸንፍ ነበር። ነገር ግን ከሁሉም በላይ የተሻለው ነገር ካልቪን ዝናው ባህሪውን እንዲቀይረው አልፈቀደም። በማሳደጊያ መጠለያ ውስጥ ስላሉት ጓደኞቹ ሁል ጊዜ ያስብ ነበር። ስጦታዎችን ይልክላቸውና የሚያስደስታቸውን ነገር ሁሉ ያደርግ ነበር። ሬይ፣ መርፍ እና ሌሎች ሕፃናት በሱ በጣም ይኮሩ ነበር። ከሌላ ትልቅ ድል በኋላ ካልቪን በመጨረሻ የተወሰነ የረፍት ጊዜ አግኝቶ መጠለያውን ለመጎብኘት መጣ። ከመርፍ ጋር በመሆን እየተጫወቱና ነገሮችን እያወሩ ነበር። መርፍ በካልቪን ስኬት በጣም ተደስቷል። ኦክስ ግን በአቅራቢያ ሆኖ ሁሉንም ነገር በቅናት ስሜት ይሰማ ነበር። ሊቋቋሙ ስላልቻለ የካልቪንን ጫማዎች ከእግሩ ላይ ለመንጠቅ ሞከረ። ነገር ግን ብሊማን በትክክለኛው ሰዓት ደርሶ ኦክስ ላይ በመጮህ አባረረው። ብሊማን አሁን ማንም ሰው በካልቪን ላይ አደጋ እንዲያደርስ አይፈልግም ነበር።
ምክንያቱም ካልቪን ለመጠለያው ከፍተኛ ገንዘብና ትኩረት ያመጣ ስለነበር እሱን ማስደሰት ይፈልጋል። ብዙም ሳይቆይ ካልቪን ከቡድኑ ጋር ወደ ሌላ ጉዞ ተመለሰ። እንደገናም ከትሬሲ ጋር በአንድ ክፍል አረፈ። በሰላም ለመተኛት ሲል መድኃኒት ለመግዛት ወደ ሕክምና ክሊኒክ አመራ። ነገር ግን ካልቪን በምስጢር በመኪናው የጀርባ ወንበር ላይ እንደተደበቀ አላወቀም ነበር። ክሊኒኩ ሲደርሱ ትሬሲ በአጋጣሚ የተሳሳተ መድኃኒት ወሰደ። የአለርጂ መድኃኒት ፈንታ የእንቅልፍ ክኒን ነበር የወሰደው። ትሬሲ መኪናውን ለመንዳት ሲሞክር አይኖቹ መከደን ጀመሩ። የእንቅልፍ ክኒኑ ወዲያውኑ መስራት ጀምሮ ነበር። እዚያው መሪው ላይ ያለ እንቅልፍ ወሰደው። አሰልጣኝ ዋግነር ይህንን ካወቁ ሁለቱም ትልቅ ችግር ውስጥ ይወድቃሉ። በመሆኑም ካልቪን አንድ እብድ ውሳኔ ወሰነ። መኪናውን ራሱ ለመንዳት አቀደ። ካልቪን ከዚህ በፊት መኪና ነድቶ የማያውቅ ትንሽ ልጅ መሆኑን ያስታውሱ። መኪናው በየቦታው ይወዛወዝ ነበር። የቆሻሻ ማጠራቀሚያዎችን ይግጭ፣ ነገሮችን ይፈትግ እና ሌሎች መኪናዎችን በጥቂቱ ይስታቸው ነበር። ነገር ግን በሚያስደንቅ ተአምር ትሬሲን በሰላም ሆቴል አደረሰው። በማግስቱ ትሬሲ ትላንት ምሽት በተፈጠረው ረብሻ ምክንያት ካልቪን ከጨዋታ መታገዱን ሰማ። ትሬሲ በጣም አዘነ። በቀጥታ ወደ ካልቪን በመሄድ ይቅርታ ጠየቀው። ይህ ሁሉ የኔ ጥፋት ነው፣ በእኔ ምክንያት አንተ ተቀጣህ አለው። ካልቪን ትሬሲ በእውነት ማዘኑን ተረዳ። ጨዋታዎቹ ሲጠናቀቁ ካልቪን ወደ መጠለያው ተመለሰ። በዚያውኑ ቀን ተጨማሪ ወላጆች ሕፃናትን በጉዲፈቻ ለመውሰድ መጡ። በዚህ ጊዜ ግን እያንዳንዱ ወላጅ የሚፈልገው ካልቪንን ብቻ ነበር። ብሊማን ይህንን ስለሚያውቅ አንድ ተንኮል አደረገ። ካልቪን እንዲያገኛቸው ያደረገው በጣም መጥፎ የሚባሉትን ወላጆች ብቻ ነበር። ወላጅ ለመሆን ጨርሶ ብቁ ያልሆኑ ሰዎችን ነበር ያመጣው። ካልቪን እነሱም ሲያይ በጣም አልተመቸውም ነበር። ከነዚህ ሰዎች ጋር አብሮ ለመኖር ጨርሶ ሊያስበው አልቻለም። በመሆኑ ለሁሉም እምቢ አለ። ከጓደኞቹ ጋር መጠለያው ውስጥ መቆየትን መረጠ። ነገር ግን ሌላ ነገር እየተከሰተ ነበር። መርፍም እንዲሁ የቅናት ስሜት መሰማት ጀመረ። ካልቪን ትልቅ ኮከብ ሆኗል። ሁሉም ሰው እሱን ይፈልገዋል። መርፍ ግን ወደ ኋላ እንደቀረ ተሰማው። ከጥቂት ቀናት በኋላ ካልቪን ለመነጋገር ወደ ትሬሲ ቤት ሄደ። ስለ መርፍ በጣም እንደሚያስብ ነገረው። ማንም እሱን በጉዲፈቻ ሊወሰዱ ባለመፈለጉ በጣም አዝኗል አለው። በመቀጠልም ፈተናዎች እንዳሉባቸው ገለጸ። ትሬሲ በፈገግታ ካልቪን እንዲያጠና ለመርዳት ሲል አንዳንድ የሂሳብ ትምህርቶችን በጨዋታ መልክ ያስተምረው ጀመር። እያጠኑ ሳለ ትሬሲ አንድ ሐሳብ መጣለት። ለምን መርፍን ጠርተህ ወደዚህ እንዲመጣ አታደርገውም? ምናልባት ደስ ይለው ይሆናል አለው። ካልቪን ሐሳቡን ወደደው። ወዲያውኑ መርፍን ጠራው። ሦስቱም በአንድነት ቀኑን ሙሉ እየሳቁና እየተጫወቱ አሳለፉ። የመርፍ ስሜት በጣም ተሻሻለ። ካልቪን ወደ መጠለያው ሲመለሱ ያወቀውን ነገር ለጓደኞቹ ነገራቸው። ትሬሲ ከወላጆቹ ጋር በጥሩ ሁኔታ እንደማይጋባባና በመካከላቸው ትልቅ ርቀት እንዳለ ገለጸላቸው። የካልቪን ጓደኞች ወዲያውኑ አንድ ዕቅድ አወጡ። ትሬሲንና ወላጆቹን እንደገና ለማገናኘት መሞከር አለብህ አሉት። በማግስቱ ካልቪን ወደ ትሬሲ ቤት ተመለሰ። ነገር ግን በዚህ ጊዜ አንድ ደፋር ነገር አደረገ። ትሬሲን እንኳን ሳይጠይቅ አባቱን ወደ ቤት ጋበዘው። የትሬሲ አባት በሩ ላይ ታየ። ትሬሲ እሱን ሲያየው ወዲያውኑ በከፍተኛ ሁኔታ ተቆጣ። ወደ ካልቪን ዞሮ ይህንን እኔን ሳትጠይቀኝ እንዴት ታደርጋለህ እያለ ይጮህበት ጀመር። በከፍተኛ ሁኔታ ተቆጥቶ ስለነበር ካልቪንን ከቤት አስወጣው። ከዚያ ጠብ በኋላ ነገሮች ለናይትስ ቡድን በጣም መጥፎ ሆኑ። ጨዋታዎችን በተከታታይ መሸነፍ ጀመሩ። ሁለቱ ዋና ተጫዋቾች እርስ በርሳቸው ማውራት አቁመው ነበር። በመካከላቸው ያለው ውጥረት የቡድኑን ስሜት ሙሉ በሙሉ ገደለው። ወደ መጠለያው ሲመለሱ ተጨማሪ ወላጆች ካልቪንን በጉዲፈቻ ለመውሰድ መጡ። ካልቪን ግን አስቀድሞ ውሳኔ አሳልፎ ነበር። ማንንም የመውደድ ፍላጎት አልነበረም። ብሊማን ሊያሳምነው ሞከረ። ምናልባት እነዚህ ሰዎች የተለዩ ሊሆኑ ይችላሉ፣ እድል ስጣቸውና አብራቸው እራት ብላ አለው። ካልቪን ባይፈልግም ተስማማ። ከመሄዱ በፊት አስማታዊ ጫማዎቹን ለመርፍ ሰጠው። እነዚህን ጠብቅልኝ እሺ አለው። ካልቪን ከሄደ በኋላ መርፍ ጫማዎቹን ለብሶ ልክ እንደ ካልቪን ለመዝለል ሞከረ። ነገር ግን ምንም አልሆነም። በከፍተኛ ከፍታ ሊዘል አልቻለም። ልክ እንደ ማንኛውም ተራ ልጅ ብቻ ነበር የሚዘልለው። በድካም ስሜት መርፍ ተቀመጠና የእናቱን ፎቶ በትኩረት ይመለከት ጀመር። እናቱን የሚያስታውስበት ብቸኛው ነገር እሱ ብቻ ስለነበር በከፍተኛ ሁኔታ አዘነ።
ልክ በዚህ ጊዜ ኦክስ ከጓደኞቹና ከብሊማን ጋር ወደ ክፍሉ ገባ። ብሊማን በደግነት ስሜት ስለ ጫማዎቹ መርፊን በጥያቄ ያጣድፈው ጀመር። መቀጠል ኦክስና ሰዎቹ አንድ አስከፊ ነገር አደረጉ። የመርፊን የእናቱን ፎቶ በመንጠቅ እንደሚያቃጥሉት አስፈራሩት። መርፍ በጣም ፈራ። ምን ማድረግ እንዳለበት አላወቀ። ፎቶውን ማቃጠል ጀመሩ። በዚያ የፍርሃት ቅጽበት መርፍ ሙሉ በሙሉ ተሰበረና ሚስጥሩን ሁሉ እውነታውን ነገራቸው። ብሊማን የፈለገውን አገኘ። ጫማዎቹን ይዞ በቀጥታ ወደ ቁማር ጓደኞቹ ሄደ። አሁን ሙሉ በሙሉ እርግጠኛ ነበር። ያለ እነዚያ ጫማዎች ካልቪን መጫወት አይችልም፣ በከባድ ሁኔታ ይሸነፋል አላቸው። ስለዚህ ብሊማን በናይትስ ቡድን ላይ ከፍተኛ መጠን ያለው ገንዘብ በመመደብ ሌላኛው ቡድን እንዲያሸንፍ ተወራረደ። የካልቪን ቡድን እንደሚሸነፍ ሙሉ በሙሉ እርግጠኛ ነበር። ይህ በእንዲህ እንዳለ ካልቪን ሊወስደው ከሚችለው ቤተሰብ ጋር እራት እየበላ ነበር። ነገር ግን አሁንም ስሜቱ ጥሩ አልነበረም። እነዚህ ሰዎች ለሱ የሚሆኑ ቤተሰቦች እንዳልሆኑ ተረድቶ እንደገና እምቢ አለ። ከዋናው ጨዋታ በፊት የካልቪን ስልክ ተደወለ። መርፍና ሬይ ነበሩ። ድምፃቸውም በፍርሃት የተሞላ ነበር። ሁሉንም ነገር ለካልቪን ነገሩት። ብሊማን እንዴት እንዳስፈራራቸው፣ ጫማዎቹን እንደወሰደባቸው እና ሁሉንም ነገር አስረዲት። የካልቪን ልብ ደነገጠ። ወዲያውኑ ወጥቶ ወደ መጠለያው ፈረጠጠ። እዚያ ሲደርስ ካልቪንና ሌሎች ሕፃናት በአንድነት ሰሩ። ብሊማንን ከበው አሰሩት። በመጠለያው ውስጥ ያለ እያንዳንዱ ልጅ አግዟል። በመቀጠል ብሊማን በሁሉም ሰው ፊት ኦክስ ላይ መጮህና እሱም መውቀስ ጀመረ። ያ ቅጽበት ኦክስ ሙሉ በሙሉ የሰለቸበት ጊዜ ነበር። የብሊማን ተከታይ መሆን ሰልችቶት ነበር። አንድ ውሳኔ ወሰነ። አሁን ካልቪንን ሊረዳው ነው። ኦክስ ወደ ብሊማን ካዝና በመሮጥ ከፈተውና የካልቪንን ጫማዎች አወጣ። ጫማዎቹን ለካልቪን ሰጠው። ሂድ አለው። ሁሉም ልጆች ወደ ስታዲየሙ መሮጥ ጀመሩ። ብሊማን ግን ለቁማር ጓደኞቹ መደወል ቻለ። ያንን ልጅ አስቁሙት፣ የፈለገውን ነገር አድርጉ፣ ስታዲየም እንዳያደርስ አግዱት እያለ በስልክ ይጮህ ነበር። በመንገድ ላይ ብሊማን መንገዱን ለመዝጋት እንደገና ተከሰተ። ካልቪን ግን አላመነታም። ብሊማንን በኃይል ገፍቶት ወደ ቅርጫት ኳስ ሜዳው መሮጡን ቀጠለ። ካልቪን በመጨረሻ ስታዲየሙ ሲደርስ የውጤት ሰሌዳውን ተመለከተ። ልቡ ደነገጠ። የናይትስ ቡድን በከፍተኛ ሁኔታ ወደ ኋላ ቀርቶ ነበር። ካልቪን አንድ ሰከንድ እንኳን አላባከነም። በፍጥነት አስማታዊ ጫማዎቹን ለብሶ ወደ ሜዳው ገባ። እናም ልክ እንደዛው ሁሉም ነገር ተቀየረ። ካልቪን በሚያስደንቅ ሁኔታ ኳሶችን ማስቆጠር ጀመረ። በሜዳው ላይ እየበረረ ማይቻሉ ኳሶችን ያስቆጥር ነበር። ጨዋታውንም ሙሉ በሙሉ ተቆጣጠረው። ሌላኛው ቡድን ምን እንደመታቸው አያውቁም ነበር። እጅግ በርካታ ነጥቦችን በማስቆጠር ቡድኑን ወደ ጨዋታው መለሰው። ነገር ግን በአንድ ከባድ ጨዋታ መሃል ሁሉም ተጫዋቾች እርስ በርሳቸው ተጋጭተው በካልቪን ላይ ተደራረቡ። ሲነሳ ግን ወደ እግሩ ተመልክቶ ልቡ ደነገጠ። ጫማዎቹ ሙሉ በሙሉ ተቀደው ወደቁ። ካልቪን ሁሉም ነገር ያለቀለት መሰለው። ያለ እነዚህ ጫማዎች ማሸነፍ አልችልም፣ እኔ ያለ እነሱ ምንም አይደለሁም ብሎ አሰበ። ልክ በዚህ ጊዜ ትሬሲ ወደሱ መጣ። ሁሉንም ነገር የቀየረ ንግግር ተናገረ። ያንተ ጥንካሬ መቼም ቢሆን በእነዚህ ጫማዎች ውስጥ አልነበረም ካልቪን፣ እሱ ሁልጊዜም በአንተ ውስጥ ነበር። እነዚያ ቃላት የካልቪንን ልብ በጥልቀት ነኩት። ትሬሲ ትክክል መሆኑን ተረዳ። የተቀደዱትን ጫማዎች አውጥቶ ተራ ጫማዎችን አደረገ። ከዚያም በአዲስ መተማመን ወደ ሜዳው ተመለሰ። እናም ምን መሰላችሁ? ካልቪን ከፊቱ የበለጠ በጥሩ ሁኔታ መጫወት ጀመረ። እያንዳንዱን ኳስ ያስቆጥር፣ ተከላካዮችን ያልፍና ቡድኑ ልክ እንደ ሻምፒዮን ይመራ ነበር። ያለ አስማታዊ ጫማዎች ካልቪን አስማቱ ሁልጊዜም በውስጡ እንደነበር አረጋግጣል። በመጨረሻው ጨዋታ ቡድኑን ወደ ድል መራው። መላው ስታዲየም በጭብጨባና በጩኸት ፈነዳ። ሁሉም በቆመበት የካልቪንን ስም ይጣራ ነበር። የቡድን አጋሮቹ ወደ ላይ አንስተውት ያከብሩ ነበር። ነገር ግን ድሉ ከተከበረ በኋላ ካልቪን አንድ ትልቅ ውሳኔ ወሰነ። ለአሰልጣኝ ዋግነር ከእንግዲህ ለናይትስ ቡድን እንደማይጫወት ነገራቸው። አሰልጣኙ ደነገጡ። ለምን አሉት። ካልቪን አይናቸውን በትኩረት እየተመለከተ ከጓደኞቼ ጋር ወደ ነበረኝ ሕይወት መመለስ ፈልጋለሁ። ማሳደጊያ ውስጥ ላሉት ሕፃናት እዚያ መገኘት ፈልጋለሁ። የኔ ቦታ እዚያ ነው አላቸው። በመሆኑም ካልቪን ወደ ማሳደጊያው ተመለሰ።
በዚያም ማን የመጣ ይመስላችኋል? ትሬሲ። ወደ ካልቪን ቀርቦ በጉዲፈቻ ልወስድህ እፈልጋለሁ፣ የቤተሰቤ አካል እንድትሆን እፈልጋለሁ አለው። ካልቪን ፈገግ አለ፣ ነገር ግን ራሱን በመነቅነቅ እምቢ አለ። ካንተ ጋር የምመጣው መርፊም አብሮ መምጣት የሚችል ከሆነ ብቻ ነው። እሱ የኔ ምርጥ ጓደኛ ነው አለው። ትሬሲ ምንም አላመነታም። ተስማምቻለሁ አለ በታላቅ ፈገግታ። እነሱም እንደ እውነተኛ ቤተሰብ አብረው መኖር ጀመሩ። ሌላም መልካም ዜና አለ። ሬይም በጥሩ ቤተሰብ በጉዲፈቻ ተወሰደ። ሦስቱም ጓደኛሞች በመጨረሻ ሁል ጊዜም የመኙትን የነበረው እውነተኛ ቤት አገኙ። በመጨረሻም እያንዳንዱ ሰው ደስታውን አገኘ።